እንግዲህ ያው እኔም ያንን ሁሉ ሁኔታዎች አልፌ መጽሐፌን አስመርቄያለሁ። የወለዱትን ሲስሙለት የሰሩትን ሲበሉለት እንደሚባለው ያው የወለድኩትን ሊስሙልኝ የሰራሁትን ሊቀምሱልኝ እንግዲህ እየተገኙ ያሉ ቤተሰቦቼ ናቸው፣ አክባሪዎቼ ናቸው። በመጀመሪያ ያው ዝግጅቱ ሲጀምር እንግዳ በመቀበል ነው። በጣም የምወደው ዘፈን ነበረና ግርግዳ በወርቅ ቢሰራ ገንዘብ ተቆልሎ ቢመስልም ተራራን ሲዘፍኑ በጣም ያስለቀሱኝ። የእውነት ሰርፕራይዝ ነው ያደረጉኝ። የሰው ልጅ በህይወት እስካለ ድረስ አለቀ አበቃ የሚባል ነገር የለም ይላል። ሰላም የኔ እንቁ ቤተሰቦች እንዴት ናችሁ? እንግዲህ ከዚህ በፊት እንደነገርኳችሁ ብዙ ቻሌንጆችን ጀምራለሁ ብያችሁ ነበረ። አብዛኛዎቹን እያሳካሁ ነው፣ ያሳካኋቸውም አሉ፣ ያልጀመርኳቸውም አሉ። እውነት ለመናገር አብዛኛውን ግን እያሳካሁ ነው ያለሁትና ካሳካኋቸው እንግዲህ አንዱና ዋነኛው መጽሐፌ ነው። መጽሐፍ ማለት እንግዲህ ምን ያክል ከባድ መሆኑን ብዙዎቻችሁ ትረዱኛላችሁ፣ ታውቃላችሁ ብዬ አስባለሁኝ። ምክንያቱም መጽሐፍ ማለት ልጅ አርግዞ እንደ መውለድ ነው እና እንግዲህ ያው እኔም ያንን ሁሉ ሁኔታዎች አልፌ መጽሐፌን አስመርቄያለሁ። ከዚህ በፊትም ላስመርቅ ነው ብዬ ማስታወቂያዎችን አሰርቼ ነበረ። ለእናንተም ለዩቲዩብ ቤተሰቦቼ ነግሬያቸው ነበረ ማለት ነው። መጽሐፌ እጅግ በጣም በጥሩ ሁኔታም ተመርቋል፣ እግዚአብሔር ይመስገን። ስለ መጽሐፉ ምረቃትና ስለ ሂደቱ ግን ቤተሰቦቼ ናቸው እንግዲህ ምንም የነገርኳችሁ ነገር የለም። ስለሱ እንግዲህ ዛሬ ልነግራችሁን የመጣሁት እንደ መስቀል ወፍ ጥፍት ብዬ። እንደምታዩኝ ደግሞ ትንሽም የመሸንቀጥ ነገር አለኝ። እሱንም ቻሌንጁን እየሄድኩበት እየለፋሁበት ነው እና በእርግጥ ከብዙ ውጣ ውረድ ከብዙ ድካም ጋር ካለ ሁኔታ ጋር ትንሽ አስቸጋሪ ነው። ቻሌንጅ እያደረገኝ ነው በጣም ግን እኔም ደግሞ ውጥር አድርጌ ይዤዋለሁኝ፣ አልለቀኩትም። እንግዲህ ከሆነ ጊዜ በኋላ ደግሞ በጣም ብዙ ለውጥ ታዩብኛላችሁ ማለት ነው። በጣም ብዙ ሞክሬያለሁኝ፣ እጅግ በጣም ብዙ ሞክሬያለሁኝ እና አሁን ግን እየሰራልኝ ያለውን መንገድ እሱንም አጋራችኋለሁ። አሁን ግን ወደ ዋናው ጉዳይ ነው እንግዲህ የምመልሳችሁ። ጠፍቼ የመጣሁበት እንግዲህ ያው የመጽሐፉ ምረቃት ነው። የመጽሐፉ ምረቃ እንዴት እንደነበረ ያለውን ሂደት እንግዲህ በደንብ አብራራላችኋለሁ ማለት ነው። በባምዳ ሲኒማ ነው የተመረቀው። እጅግ በጣም በደማቅ ሁኔታ ነው የተመረቀው። በዛን ሰዓት ላይ እንግዲህ የተገኛችሁ በአጠቃላይ ቤተሰቦቼ፣ ጓደኞቼ፣ ጎረቤቶቼ እንደገናም ደግሞ ሶሻል ሚዲያ ላይ አይታችሁ የተገኛችሁ የክብር እንግዶቼ፣ አድናቂዎቼ በአጠቃላይ ማለት ነው እጅግ በጣም ከልቤ የእውነት በእግዚአብሔር ስም ምስጋናዬን አቀርባለሁኝ። እጅግ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ፣ በጣም ነው የእውነት ደስ ያለኝ ማለት ነው። በጥሩ ሁኔታ ነው የተመረቀው። እንግዲህ ነበረውን ድባብ እንደምታዩት በጣም ቆንጆ ነበረ። መጀመሪያ ያው ዝግጅቱ ሲጀምር እንግዳ በመቀበል ነው። በጣም አምረን ቆንጆ ሆነን ከቤተሰቦቼ ጋር ከልጆቼ ጋር አንድ ላይ ሆነን በደንብ አድምቀ ነው እንግዶቻችንን በእንደዚህ አይነት ሁኔታ እንግዲህ እየተቀበልን ነበረ። ከዚያም በተጨማሪም ደግሞ የክብር እንግዶች ነበሩ። የወለዱትን ሲስሙለት የሰሩትን ሲበሉለት እንደሚባለው ያው የወለድኩትን ሊስሙልኝ የሰራሁትን ሊቀምሱልኝ እንግዲህ እየተገኙ ያሉ ቤተሰቦቼ ናቸው፣ አክባሪዎቼ ናቸው። በጣም የገረመኝ ደግሞ ከዚህ በፊት እንግዲህ እንደነገርኳችሁ እንቁ ያክንት የኪነ ጥበብ ቡድን ግሩፕ ነበረን። አብረን አንድ ላይ ስራ ስንሰራ የነበሩ ልጆች ናቸው። በፍጹም እንደሚመጡ አውቃለሁኝ፣ ግን በዚህ ልክ ሰርፕራይዝ ያደርጉኛል ብዬ አላሰብኩም ነበር። የሚገርማችሁ ነገር በጣም የምወደው ዘፈን ነበረ እና ከንቱ ሰው ዘንግቶት ነገር ፉልኝ ይላል ማለፉን ረስቶት ማለፉን ረስቶት አይቀር መንፈራገጥ ያሆድ እስኪሞላ ወድቃ እስክትሰበር ሕይወት
ሸክላ ህይወት እንደ ሸክላ ህይወት እንደ ሸክላ የሚለው የሂሩት በቀለ ያንን ዘፈን እንግዲህ ሳላስበው ጸጊ የምትወደው ዘፈን አለና ወተን እሱን እንስፈን ብለው ሰርፕራይዝ መድረክ ላይ ወጥተው ሲዘፍኑ በጣም ነው ያስለቀሱኝ። የእውነት ሰርፕራይዝ ነው ያደረጉኝ እና የግሩፓችን አድማቂ ድምፀ መረዋዋ ሀና እገዘ ትባላለች እና በጣም ጎበዝ ድምፃዊ ነች። እጅግ በጣም አስለቅሳኛለች። የእውነት ደስ ብሎኛል። ማለት የደስታ ለቅሶ ነው ያለቀስኩት። ከዛ በኋላ ፕሮግራሙ እንግዲህ አንድ ብሎ ይጀምራል ማለት ነው። እንግዲህ እንደምታዩት እዚህ ጋር የነበሩት እንግዶች እውነት ለመናገር ስለ እያንዳንዳቸው ባወራ እንግዲህ በጣም ብዙ ጊዜ ነው የሚፈጀው። እነሱን በድጋሚ እንደገና እያመሰገንኩኝ አሁን ገጣሚ መንበረ እሷ ፕሮግራሟን ታቀርባለች። በመቀጠል ጽዮን እሷም ደግሞ የእንቁ ያክንት አንዱ አባል ነች። እሷም ግጥሟን ታቀርባለች። በመቀጠልም ደግሞ እጅግ በጣም የምወደው የማከብረው ከፈለኝ ከፌ ገጣሚና ደራሲ ነው፣ አሰልጣኝም ነው እና እሱን እጅግ በጣም ነው የማመሰግነው የማከብረው። እሱም እንደገና እንግዲህ መድረክ ላይ ወጥቶ በእንደዚህ አይነት መልኩ ፕሮግራሜን አድምቆልኛል ማለት ነው። አብሮ አደጌ ብዙ የህይወት ውጣ ውረዶችን አብረን ያለፈን እታፈራው ኃይሉ ቲያትሮችን አብረን ሰርተናል። ክፍለ ሀገር አብረን ይዘን ሄደናል። ብዙ የህይወት ውጣ ውረዶችንም አብረን አሳልፈናል እና በዚህ መጽሐፍ ውስጥም አለ። እንደውም እኔ እና እሱ አብረን ያሳለፍነው የህይወት ታሪክ። እሷም መታ መድረኬን አድምቃልኛለች። እንደዚህ በምታዩት መልኩ እጅግ በጣም ጎበዝ ደራሲና ዳይሬክተር ነች፣ ፕሮዲሰር ነች። እሷን መድረኬን ስላሞቀችልኝ እጅግ በጣም ከልብ አመሰግናታለሁ ማለት ነው። ከዛ በተረፈ እንግዲህ እንደምታዩት አሁንም በድጋሚ እንቁ የክንቴ ኪነ ጥበብ ቡድን ድጋሚ እንደገና ተሰባስበው እጅግ በጣም በሚገርምና በሚደንቅ ሁኔታ ጥንካሬያችንን ብርታታችንን የሚገልጥ ዘፈን ነበርና በእንደዚህ አይነት ሁኔታ እንግዲህ ፕሮግራሙ ከተሳለጠ በኋላ የሰው ልጅ በህይወት እስካለ ድረስ አለቀ አበቃ የሚባል ነገር የለም ይላል። ይሄ የምታዩት እንግዲህ ጥቅስ በጨረታ ነው እንግዲህ እንዲወሰድ የተደረገው። እጅግ በጣም ብዙ ጨረታ ተወዳዳሪዎች ነበሩ መድረክ ላይ ወጥተው ያንን ለመውሰድ ብዙ ፋይት አድርገዋል። ይሄ ትልቅ ድንቅ ጥቅስ እንግዲህ የደረሰው ሰው ጨረታውን አሸንፎ እንደምታዩት እንግዲህ ጨረታውን ተቀብሎ ቤቱ ይዞት ገብቷል ማለት ነው እና ሁሌ በገባ በወጣ ቁጥር ለልጆቹም ለቤተሰቦቹም ትልቅ ጥቅስ ማስታወሻ ነው። እንግዲህ የቁም እስረኞች የተሰኘው የመጽሐፍ ምርቃት ይሄንን ይመስል ነበረ። እጅግ በጣም ብዙ ሳፖርት ያደረጉኝ ሰዎች ነበሩ። በቤተሰብም በጓደኛም በጎረቤትም በሁሉም ማለት ነው እና እንደዚህ ያገዛችሁኝ ከጎኔ የቆማችሁ በአጠቃላይ የነበራችሁ እጅግ በጣም ነው የማመሰግናችሁ። እጅግ በጣም ነው የምወዳችሁ ማለት ነው። በመቀጠል እንግዲህ እናንተም ይህንን መጽሐፍ ስልክ ቁጥር አስቀምጥላችኋለሁኝ እየደወላችሁ መጽሐፉን እየገዛችሁ ለወዳጅ ለዘመድ ማበርከት ትችላላችሁ ማለት ነው። እንግዲህ የመጽሐፍ ምረቃ እንዳያችሁት ድምቅ እጅግ በጣም እምር ብሎ እንደዚህ በምታዩት መልኩ ተጠናቋል ማለት ነው። አሁንም ብዙ ሰው ጋር ደግሞ እንዲደርስ እንደተለመደው ደግሞ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የእውነት ለመናገር ያው እንደዚህ ግማሽ እንትን ስለሆነ ነው እንጂ በደንብ ብዙ ለውጥ አለኝ። ፊቴም ያስታውቃል። ትከሻዬም ትንሽ እርግፍ ብሏል አይደለ? እንደምታዩኝ ሸንቀጥ ያልኩ ይመስለኛል በተወሰነ መልኩ ብዙ ባይሆንም ማለት ነው እና ስለሱም አወራላችኋለሁ። ሌላው ደግሞ አዲስ ስራ ይዤ መጥቻለሁኝ። አዳዲስ ፊልሞችን አስተማሪ ናቸው ብዬ የማስባቸውን ፊልሞችንም ደግሞ በዚሁ ፔጅ ላይ ለመልቀቅ አስቤያለሁኝ። እኔ እየተረጎምኩኝ ፊልሙን እለቃለሁኝ። እንዳይሰለቻችሁ አጠር አድርጌ ነው የምለቀው። አሁንም እሱንም ለማየትም ለመስማትም እንግዲህ ከጎኔ ሆኑ ብዬ እላለሁኝ። እንደተለመደው እንግዲህ ቤተሰብነታችሁ አይለኝ እላለሁኝ። አመሰግናለሁ።